ሰላም የዚህ ዩቲዩብ ቻናል ተከታታዮች እንደምንሰነበታችሁ ባለፈው ጊዜ ስለ ፓወር ሲስተም ኢንትሮዳክሽን ቱ ፓወር ሲስተም ስለ ፓወር ሲስተም ጀነሬሽን ትራንስሚሽን ዲስትሪቢዩሽን እና ዩቲላይዜሽን አይተን ነበር እንግዲህ ባለፈው እንዳየነው አንድ ፓወር ሲስተም ሊያካተው የሚገባቸው ጀነሬሽን ሲስተሞች አሉ ጀነሬተሮች ያሉበት እንዲሁም ደግሞ ጀነሬቲንግ ሰብስቴሽን አለ ትራንስፎርመሮች ያሉበት ስቴፕ አፕ ትራንስፎርመሮች ያሉበት እንዲሁም ደግሞ ትራንስሚሽን ሲስተም አለ ያ ጀነሬት የተደረገው ፓወር በ3 ፌዝ ሲስተም ወደ ሎድ ሴንተር ወይ ደግሞ ወደ ከተማ ትራንስፖርት የሚደረግበት ሲስተም አለ እንዲሁም ደግሞ ሎድ ሴንተር ላይ ሲደርስ ደግሞ እንዲሁም ደግሞ ሌላ ዲስትሪቢዩሽን ሰብስቴሽን ይኖርናል ይህም ብዙ ትራንስፎርመሮች ያሉበት እና እንዲሁም ፕሮቴክሽን ሲስተሞች ያሉበት እንደሆነ ተመልክተን ነበር በዛሬው ክፍለ ጊዜያችን ደግሞ የምንመለከተው ስለ ፓወር ሲስተም ሪፕሬዘንቴሽን ነው የሚሆነው እንግዲህ ይህ ፓወር ሲስተም ሪፕሬዘንት ስናደርግ እንደተመለከታችሁት በጣም ብዙ ኮምፖነንቶች ያሉበት ብዙ በልክ የሆኑ ነገሮች ያሉበት ነው ስለዚህ ይሄንን ሪፕሬዘንት ለማድረግ ለማሳየትም እንዲሁም ደግሞ ኮምፒውት ለማድረግ አናላይዝ ለማድረግ ከባድ ነው የሚሆነው ስለዚህ ይሄንን ፓወር ሲስተም በተለየ መንገድ ሪፕሬዘንት እናደርጋለን ማለት ነው ይሄም ሲንግል ላይን ዲያግራም በመባል ይታወቃል ይሄ ማለት ነው for the sake of simplicity 3 phase ሲስተምን በተለይ እንግዲህ እዚህ ጋር ልባርጉ ባላንስድ ሲስተም ከሆነ ማለት ነው በባላንስድ ሲስተም ሶስቱም ሲስተም የያዙት ፓወር ቮልቴጅ እና ከረንት እኩል ከሆነ ስለዚህ ሶስቱን ሲስተም or 3 phase ሲስተምን በአንድ ላይን ሪፕሬዘንት ማድረግ እንችላለን ወይ ደግሞ ወደ ሲንግል ፌዝ ቀይረን በሲንግል ፌዝ ሪፕሬዘንት ልናደርግ እንችላለን ማለት ስለዚህ ሲንግል ላይን ዲያግራም ማለት አንድን ባላንስድ 3 ፌዝ ሲስተም በአንድ ላይን በሲንግል ላይን ሪፕሬዘንት ማድረግ ማለት ነው እዚህ ጋር እንደምትመለከቱት እንግዲህ ለምሳሌ ጀነሬተሩ በዚች ሲምቦል ሪፕሬዘንት ይደረጋል ይሄ የብሬከር ሰርኪት ብሬከሮች ናቸው የአራት ማዕዘኑ ሲምቦሉ ይሄ በዝባር ነው የጀነሬት የተደረገው ቮልቴጅ የሚገባበት በዝባር ነው እንግዲህ አክቹአሊ በ3 ፌዝ ሲስተም 3 በዝባር ነው መሆን የነበረበት ነገር ግን ያው ሲንግል ላይን ዲያግራም ሪፕሬዘንት ስናደርግ ግን አንድ ላይን ብቻ ነው ሪፕሬዘንት የምናደርገው እዚህ ጋር እንደምትመለከቱት ትራንስፎርመር አለ generating substation ወይ ደግሞ generating step up transformer አለ ኮኔክት የተደረገበት ኮኔክሽኑ ያሳያል star grounded with star grounded ነው ፕራይመሪም ሰከንደሪም ሳይድ then እዚህ ጋር እንደምትመለከቱት ደግሞ ትራንስሚሽን ላይኑን በአጭር ላይን ሪፕሬዘንት እናደርጋለን again እዚህም ትራንስሚሽን ላይን ላይ ስንመለከት ቢያንስ ከ3 እና ከዛ በላይ ዋየሮች ይኖራሉ ግን ባላንስድ ሲስተም ከሆነ ብለን በአንድ line represent እናደርጋለን ማለት ነው and the same is true at the load center ዚጋም ትራንስፎርመር አሉን ይሄንንም በአንድ ትራንስፎርመር represent እናደርጋለን ሲንግል ፌዝ ትራንስፎርመር ዘን ዚጋ እንደምትመለከቱት ሎድ አለ በዚህ ሲንግል ላይን ዲያግራም እንግዲህ ሁለት ሎዶች አሉን አንደኛው ዚጋ አለ ጀነሬቲንግ ስቴሽን አካባቢ አንደኛው ደግሞ ከትራንስሚሽን ላይን በኋላ ያለ ሎድ ነው ማለት ነው ዚጋም ሌላ ሎድ ይኖርናል ስለዚህ በዚህ ወይ እንግዲህ ሪፕሬዘንት ማድረግ እንችላለን ማለት ነው እዚህ ጋር እንደምትመለከቱት እንግዲህ ይህ የሲምቦል ኦፍ ሲንግል ላይን ሪፕሬዘንቴሽን ኦፍ ፓወር ሲስተም ኮምፖነንትስ ናቸው ስለዚህ እዚህ ጋር ሮቴቲንግ ማሽን ጀነሬተር ወይ ደግሞ ሞተርም ከሆነ በዚህ ወይ ሪፕሬዘንት እናደርጋለን ትራንስፎርመር እንዳያችሁት ነው 3 ዋይንዲንግ ፓወር ትራንስፎርመር ሲሆን ደግሞ 3 ዋይንዲንግ ካለ ፕራይመሪ አንድ ሆኖ ሰከንደሪ ሁለት ሊሆን ይችላል ስለዚህ በዚህ ወይ ሪፕሬዘንት እናደርጋለን እንግዲህ እዚህ ጋር እንደምትመለከቱት ይሄ ሰርኪት ብሬከራችን ነው እንዳልኳችሁ ይሄ የስታር እና የዴልታ ኮኔክሽን ነው ከዚህ ውጭ እንግዲህ ሌሎች ሲምቦሎችም አሉ ይሄ ለኤግዛምፕል ያቀረብኩላችሁ ነው እንጂ ከዚህ ውጭ ሌሎች ብዙ ሲምቦሎች አሉ ማለት ነው እነኚህን ሪፕሬዘንት ካደረግን በኋላ ስዕሉን ብቻ ሳይሆን ቫልዩዎቻቸውን ወደ ፐር ዩኒት መቀየር ይኖርብናል ማለት ነው ፐር ዩኒት ማለት ነው
it is the ratio of actual value in any unit to the base or the reference value ስለዚህ per unit value ማለት actual value base value ወስደን ያንን ሬሽዮን ስንወስድ per unit value ይባላል ማለት ነው። እዚህ ጋር እንደምታዩት per unit quantity equals the actual value divided by the base value of the quantity ነው። ስለዚህ በዚህ ጊዜ እንግዲህ base value ስንወስድ ለምሳሌ ትልቁ value ሊሆን ይችላል or የሁሉንም ሰሜሽን ልንወስድ ይችላል or any arbitrary number ሊሆን ይችላል base value ስለዚህ በዛ way per unit value ማግኘት እንችላለን ማለት ነው። የዚህ አድቫንቴጅ እንግዲህ ኮምፒውቴሽናችን ኢዚ ያደርገናል ወይ ደግሞ ሲምፕል ያደርግልናል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ደግሞ የቮልቴጅ የከረንት እና የአፓረንት ፓወር እንዲሁም የኢምፔዳንስ per unit value እናያለን base value እናያለን። አክቹአሊ አራት በፓወር ሲስተም እንግዲህ አራት ቤዝ ቫልዩዎችን መምረጥ አለብን። እንዲሁም በኋላ ላይ ደግሞ ኮምፒት ስናደርግ per unit ቫልዩዎችን ኮምፒት ማድረግ አለብን። እነኚህም የአፓረንት ፓወር የቮልቴጅ የከረንት እና የኢምፔዳንስ ነው። እነኚህ አራቱ መታወቅ አለባቸው። አንፎርቹኔትሊ ከነኚህ ከአራቱ ውስጥ የመጀመሪያውን ኤስ ቤዝ ቫልዩ እኛንን ሴሌክት የምናደርገው ስለዚህ ምንም ፎርሙላ ያስፈልግም። እንዳልኳችሁ ቅድም በሰጣችሁ መሰረት ትልቁ ቫልዩ ሊሆን ይችላል ከተሰጡት ኤስ ቫልዩዎች ወይ ደግሞ summation of all s value ሊሆን ይችላል or any number ሊሆን ይችላል ማንኛውም ቁጥር መውሰድ ይቻላል። ስለዚህ አንዴ ሴት ካደረግን ኤስ ቫልዩአችን ኤስ ቤዛችን ያ ኤስ ቤዝ ለሁሉም ሲስተም ኮንስታንት ነው የሚሆነው አይቀየርም ማለት ነው። የመጀመሪያው ስቴፕ ይሄ ነው። ሁለተኛ ቮልቴጅ ቤዝ ነው ቪ ቤዝም እንደዛው ለመጀመሪያ ጊዜ በራሳችን ነው ሴሌክት የምናደርገው። ከዛ በኋላ ግን በየትራንስፎርመሩ በትራንስፎርመር ሬሽዮ ቮልቴጁን እየጨመርን ወይ ደግሞ እየቀነስን እንሄዳለን። ስለዚህ በዛ ኮምፒት እያደረግን ቮልቴጅ ቤዙን ማግኘት እንችላለን። እንዲሁም ደግሞ አይ ቤዝ እና ዘድ ቤዝን ደግሞ ከነኚህ ከሁለቱ ቤዝ ቫልዩዎች ከኤስ ቤዝ እና ከቪ ቤዝ ኮምፒት ማድረግ እንችላለን ማለት ለምሳሌ አይ ቤዝን ኮምፒት ስናደርግ ኤስ ቤዝ ዲቫይድ ባይ ሩት 3 ታይምስ ቪ ቤዝ ነው የሚሆነው ማለት ነው። ዘድ ቤዝ ደግሞ እንዲሁ ቪ ቤዝ ስኩዌር ዲቫይድ ባይ ኤስ ቤዝ ነው የሚሆነው ማለት ነው። ስለዚህ ቪ ቤዝ ኦልሬዲ ሴሌክት አድርገናል ኤስ ቤዝም ሴሌክት አድርገናል። በዛ መሰረት ዘድ ቤዙን ኮምፒት ማድረግ እንችላለን ማለት ነው። ስለዚህ አንዴ ሴሌክት ያደረግነው ኤስ ቤዝ ለሁሉም ሲስተም ያው ነው የሚሆነው እንጂ አይቀየርም ማለት ነው። አይቀየርም። እስቲ ኤግዛምፕል ወስደን የበለጠን እንዲገባን ለምሳሌ a power system consisting of one synchronous generator and one synchronous motor connected by two transformers and transmission line እንግዲህ እዚህ ጋር እንደምትመለከቱት አንድ ፓወር ሲስተም አለ። የመጀመሪያው አንድ ሲንክሮነስ ጄኔሬተር አለው አንድ ጄኔሬተር አለው። ቀጥሎ ደግሞ አንድ ሞተር አለው ሎዱ ላይ። ይሄ ሁለቱ ጄኔሬተር እና ሞተር ኮኔክት ተደረጉበት በመሐከላቸው ሁለት ትራንስፎርመሮች አሉ። የመጀመሪያው ትራንስፎርመር ስቴፕ አፕ ትራንስፎርመር ጄኔሬት የተደረገውን ቮልቴጅ ስቴፕ አፕ የሚያደርግ ነው። ሁለተኛ ትራንስፎርመር ደግሞ ሎድ ሳይድ ላይ ያለው ትራንስፎርመር የመጣውን ስቴፕ አፕ ሆኖ ወይ ደግሞ ከፍተኛውን ቮልቴጅ ወደ ስቴፕ ዳውን የሚያደርግ ወይ ደግሞ የሚቀንስልን ትራንስፎርመር ነው። በመሐከላቸው ደግሞ ትራንስሚሽን ላይ አለ ማለት ነው። ስለዚህ የእያንዳንዱ ሬቲንግ ተሰጥቷል። ለምሳሌ ጄኔሬተር 1 የጄኔሬተሩ ኤስ ቫልዩ ወይ ደግሞ አፓረንት ፓወሩ 100 ሜጋ ቮልት አምፔር ነው። ቮልቴጁ 13.8 ኪሎ ቮልት ነው። ሬዚስታንስ ቫልዩ በኦልድ በፐር ዩኒት ነው የተሰጠን የጄኔሬተሩ ሬዚስታንስ ቫልዩ የዋይንዲንግ ሬዚስታንስ ቫልዩ ማለት ነው። እንዲሁም ደግሞ ሪአክታንሱም ተሰጥቶናል። የትራንስፎርመር 1 ትራንስፎርመር 2 የሞተሩም እንዲሁም የላይን ትራንስሚሽን ላይኑ ደግሞ በአክቹአሊ ነው የተሰጠው። አክቹአሊ ሜጀር ተደርጎ 15 ኦም ሬዚስታንስ የሆነ እና ሪአክታንሱ ደግሞ 75 ኦም እንደሆነ ተሰጥቶናል። ስለዚህ አሁን ምንድነው የሚፈልገው? የመጀመሪያው ፐር ፌዝ ፐር ዩኒት ኢኩቫለንት ሰርኪቱን ድሮ ማድረግ አለብን።
ከዛ ፐር ዩኒት ቫልዩዎችን ማግኘት አለብን ነገር ግን እዚህ ጋር ኦሬዲ የተሰጠን ነገር አለ የመጀመሪያው ኤስ ቤዙ ተሰጥቶናል ስለዚህ ሌላ የራሳችን መውሰድ አያስፈልገንም ኦሬዲ 100 ሜጋ ቮልት አምፐር ቤዝ ቫልዩ ሰዱ ስላለን ያንን ነው የምንጠቀመው እንዲሁም ደግሞ የቮልቴጅ ቤዝ at the generator ያለው ተሰጥቶናል 13.8 ኪሎ ቮልት እንደሆነ ተሰጥቶናል ስለዚህ እነኛን ተጠቅመን ኮምፒውት ማድረግ እንችላለን ማለት ነው እንግዲህ ወደ ሶሉሽን ስንገባ የመጀመሪያው የምናደርገው ሲንግል ላይን ዳያግራሙን ድሮ እናደርጋለን እንዳልኳችሁ ሲንግል ላይን ዳያግራሙ እዚህ ጋር ጄነሬተር 1 አለ ዘን ትራንስፎርመር 1 አለ ቀጥሎ ትራንስሚሽን ላይን አለ ቀጥሎ ትራንስፎርመር 2 አለ ቀጥሎ ሎድ አለ ማለት ነው ስለዚህ ያንን ካደረግን በኋላ ይህን ትራንስፎርመሮችን ተከትለን ወደ በዞን እንከፋፍላለን በቮልቴጅ ሌቨል በየቮልቴጅ ሌቨላቸው ለምሳሌ እዚህ ጋር ያለው ቮልቴጅ 13.8 ኪሎ ቮልት ነበረ ልክ እዚህ ትራንስፎርመር ላይ ሲገባ ትራንስፎርመሩ ላይ እንደምትመለከቱት ወደ 110 ኪሎ ቮልት ይጨምራል ወደ 110 ስለዚህ ከዚህ ወደዚህ ያለው 13.8 ነው ከዚህ ወደዚህ ያለው ደግሞ 110 ኪሎ ቮልት ነው ማለት ነው ይሄኛውም ትራንስፎርመር እንደዛው 110 ኪሎ ቮልት ይወስድና 110 እንግዲህ እዚህ ጋር 120 አድርጎታል ወደ 14.4 ኪሎ ቮልት ይቀይራል ማለት ነው ስቴፕ ዳውን ያደርጋል ስለዚህ በዛ መሰረት እንግዲህ በዞን እንከፋፍላለን ማለት ሪጅን 1 ሪጅን 2 ሪጅን 3 ያረግን ኦር ዞን 1 ዞን 2 ዞን 3 ያደረግ ሶስት ቦታ እንከፍላለን ከዚህ ወደዚህ ያለው ቮልቴጅ ኮንስታንት ነው 13.8 ነው ከዚህ እስከዚህ ያለው ደግሞ 110 ነው ከዚህ እስከዚህ ያለው ደግሞ እንዳያችሁት 14.5 ነው የሚሆነው ማለት ነው ያን ካደረግን በኋላ የመጀመሪያው ስቴፓችን የሚሆነው ኤስ ቤዝ ሴሌክት ማድረግ ነው ኦሬዲ ተሰጥቶናል ቪ ቤዝም ዞን 1 ተሰጥቶናል ሪጅን 1 ላይ ተሰጥቶናል ስለዚህ ኮምፒውት የምናደርገው ቪ ቤዝ እና ዘድ ቤዝ እንዲሁም አይ ቤዝ ኮምፒውት እናደርጋለን ማለት ለመጀመሪያ ቪ ቤዝን ኮምፒውት እናደርጋለን ቪ ቤዝ እንግዲህ ምንም ፎርሙላ የለውም ያለው አማራጭ ትራንስፎርመር ሬሽዮ ላይ ያባዛን ነው የምንሄደው ስለዚህ የመጀመሪያው ሪጅን ላይ ተሰጥቶናል ኦሬዲ 13.8 ነው ስለዚህ የሁለተኛውን ለማግኘት ሰከንደሪ ሳይድ ቮልቴጅ V2 over V1 ማለት ነው ስለዚህ የትራንስፎርመር 1 ሰከንደሪ ሳይዱ 110 ቮልት ነው ፕራይመሪ ሳይዱ 13.8 ነው ሲባዛ V base 1 እናባዛበታለን ከዛ የምናገኘው ቫልዩ የዚህን ሀል ይሆናል ማለት ነው ዘሴም ኢስትሩ እዚህ ጋር የሰከንደሪ ሳይድ ላይ ያለው የትራንስፎርመር 2 14.4 ነው ፕራይመሪ ሳይድ ላይ ያለው 120 ነው ስለዚህ ያንን በV base 2 ደግሞ ስናባዛው 13.2 ኪሎ ቮልት እናገኛለን ማለት ነው ስለዚህ የመጀመሪያው ስቴፕ ቤዝ ቮልቴጅ በእያንዳንዱ ሪጅን ማግኘታችን ነው ስለዚህ በአንደኛው ሪጅን ያለው ቤዝ ቮልቴጃችን 13.8 ነው በሪጅን 2 ያለው ቤዝ ቮልቴጅ 110 ነው በሪጅን 3 ያለው 13.2 ኪሎ ቮልት ነው ማለት ነው ቀጥለን የምንመለከተው ዘድ ቤዝ ነው የሚሆነው ዘድ ቤዝ ቅድም ፎርሙላው ላይ እንዳየነው V base square divided by S base ነው የሚሆነው ስለዚህ የአንደኛው ሪጅን ዘድ ቤዝ ለማግኘት የምንጠቀመው V base 1 divided by V base 1 square divided by S base 1 ነው የሚሆነው ስለዚህ V base 1 13.8 ነበር ያን ስኩዌር እናደርጋለን S base ኮመን ነው ለሁሉም በአንደኛው ሪጅን ሁለተኛው ሪጅን ሶስተኛው ሪጅን ላይ ያለው S base ኮንስታንት ስለሆነ 100 ሜጋ ቮልት አምፐር ስለሆነ አይቀየርም ስለዚህ በዛ መሰረት የZ base 1 እናገኛለን ማለት ነው ይዚናል እንዲሁም Z base 2ንም ስንመለከት እንደዛ ነው V base square divided by S base ነው ስለዚህ እዚህ ጋር ሁለት የምናደርገው ስለዚህ V base 2 110 ነው S base ኮንስታንት ነው 100 ነው አይቀየርም ስለዚህ የዚህን ሀል ይመጣል በነገራችን ላይ ይሄ ሪጅን 2 ነው ይሄ ደግሞ ሪጅን 3 ነው የሚሆነው ማለት ነው ስለዚህ በዛ መሰረት የZ base 3ንም እናገኛለን ማለት ነው እስካሁን እንግዲህ V base በእያንዳንዱ ሪጅን አግኝተናል Z base በእያንዳንዱ ሪጅን አግኝተናል የሚቀረን I base ነው ምክንያቱም S base በሶስቱም ሪጅን ኮንስታንት ስለሆነ የሚቀረን I base ነው ማለት ነው I baseንም እንደዛው በS base
divide by square root of 3 v base 1 ያደረግ በእያንዳንዱ ቤዝ ያለውን i base ኮምፒውት እናደርጋለን ማለት ነው የዚህናል እናገኛለን ነገር ግን እንግዲህ በዚህ ጊዜ i baseን ኮምፒውት ስናደርግ ኖርማሊ i baseን ብቻ አይደለም ማንኛውም ኮምፒውቴሽን በፐር ዩኒት ሲስተም ስንሰራ as much as possible ከፖይንት በኋላ ያሉት ቁጥሮች ቢያንስ 4 ዲጂት መሆን አለባቸው ወይ ከዛ በላይ ነው መሆን ያለባቸው otherwise አኩሬሲያችን ኤረር ሊኖረው ይችላል ማለት ስለዚህ ይሄን በኋላ መልሰን ወደ ቤዝ ቫልዩ ቀይረን አክቹዋል ቫልዩን ስለምናገኝ ስለዚህ as much as possible ከፖይንት በኋላ ያለው ከዴሲማል በኋላ ያለው ቁጥሮች ኮንሲደር ማድረግ ብንችል አኩሬሲያችን የበለጠ እየጨመረ ይሄዳል ማለት ነው እንቀጥለን የምንመለከተው እንግዲህ ፐር ዩኒት ቫልዩን ኮምፒውት እናደርጋለን አሁን እንግዲህ ቤዝ ቫልዩን አግኝተናል ኦሬዲ አክቹዋል ቫልዩ ተሰጥቶናል ስለዚህ ቀጥለን የምናደርገው ፐር ዩኒት ቫልዩ ኮምፒውት እናደርጋለን እያንዳንዱ ማለት ነው ስለዚህ ፐር ዩኒት ሬዚስታንስን ኮምፒውት እናደርግ እና እንዲሁም ደግሞ የሪአክታንስን ፐር ዩኒት ቫልዩ ኮምፒውት እናደርግ ቤዝ የምናደርገው ዘድ ቤዝን ነው ዘድ ቤዝ የኢምፔዳንስም የሬዚስታንስም የሪአክታንስም ቤዝ ቫልዩ ዘድ ነው የሚሆነው ዘድ ቤዝ ነው የሚሆነው እንዲሁም ደግሞ ሪል ፓወር ሪአክቲቭ ፓወርን ደግሞ ኮምፒውት እናደርግ ፐር ዩኒት ቫልዩአችን ኮምፒውት እናደርግ ቤዝ የምናደርገው ሪፈረንስ የምናደርገው ኤስ ቤዝ ነው ማለት ነው ስለዚህ በዚህ መሰረት ቅድም ወይ ደግሞ መጀመሪያ ላይ እንዳየነው ፐር ዩኒት ቫልዩ ኢኳልስ አክቹዋል ቫልዩ ዲቫይድ ባይ ቤዝ ቫልዩ ነው ስለዚህ አክቹዋል ቫልዩ የተሰጠን ከተሰጡን ፓራሜትሮች ወደ ኋላ ተመልሰን ስንመለከት የትራንስሚሽን ላይን ነው አክቹዋል ቫልዩ የተሰጠ ሌሎቹ በፐር ዩኒት ነው የተሰጡት ስለዚህ የትራንስሚሽን ላይኑ ሬዚስታንስ ፐር ዩኒት ቫልዩ ኮምፒውት ስናደርግ አክቹዋል ቫልዩ 15 ኦhm ዲቫይድ ባይ አሁን እንግዲህ ትራንስሚሽን ላይናችን የሚገኘው ዞን 2 ላይ ስለሆነ የምንወስደው ዘድ ቤዝ ዘድ2 ነው የሚሆነው ማለት ዘድ ቤዝ 2 ነው የምንወስደው ማለት ስለዚህ ዘድ ቤዝ 2 ወስደን ያንን ፐር ዩኒት ቫልዩ እናገኛለን the same is true for reactance x ቫልዩን ኮምፒውት ስናደርግ x ፐር ዩኒት ቫልዩ equals x actual divided by x base አሁንም እቺኛው x የትራንስሚሽን ላይን ስለሆነ ትራንስሚሽን ላይን ደግሞ ሪጅን 2 ላይ ስለሚገኝ የምንወስደው ቤዝ ቫልዩ የሪጅን 2 ኢምፔዳንስ ቤዝ ቫልዩ ነው የሚሆነው ማለት ነው ስለዚህ በዛ ወይ ፐር ዩኒታቸውን አገኘን ማለት ትራንስሚሽን ላይን ነገር ግን አንዳንድ ጊዜ ሲሰጥ እንግዲህ ኦሬዲ አንዳንዴ z ቫልዩም r ቫልዩም x ቫልዩም በፐር ዩኒት ሊሰጥ ይችላል በዚህ ጊዜ ያለውን ፐር ዩኒት ቫልዩ አንጠቀምም ስለዚህ እንደገና ሌላ ፐር ዩኒት ቫልዩ ድራይቭ ማድረግ አለብን እንጂ ያንን ኦልድ የሆነ ፐር ዩኒት ቫልዩ አንጠቀምም ማለት ስለዚህ ያንን ኒው ፐር ዩኒት ቫልዩ ለማግኘት እንግዲህ z ፐር ዩኒት ኒው ኢኳልስ z አክቹዋል ዲቫይድ ባይ z ቤዝ ያደረግ z አክቹዋል ማለት ደግሞ z ቤዝ ኦልድ ታይምስ z ፐር ዩኒት ኦልድ ነው ስለዚህ z ቤዝ ኦልድ ታይምስ z ፐር ዩኒት ኦልድ ነው z ቤዝ ኦልድን ኮምፒውት ስታደርጉ ከፎርሙላው ከz z ቤዝ v ቤዝ ኦልድ ስኩዌርድ ታይም ዲቫይድ ባይ s ቤዝ ኦልድ ነው የሚሆነው ማለት ነው s ቤዝ ኦልድ ነው የሚሆነው ስለዚህ በዛ ወይ ኮምፒውት ስናደርግ መጨረሻ ላይ የምናገኘው ቫልዩ the new per unit value will be the old per unit value times v base old divided by v base new the whole square into s new base divided by s base old ነው የሚሆነው ማለት ስለዚህ በዚህ ፎርሙላ መሰረት አንድን በፐር ዩኒት የተሰጠውን ቫልዩ ወደ ኒው ፐር ዩኒት ቫልዩ እንቀይራለን ማለት በዚህ ፎርሙላ መሰረት ስለዚህ በዚሁ መሰረት የአንደኛውን የጄነሬተሩን ሬዚስታንስ ቫልዩ ኮምፒውት እናደርግ በዚህ መሰረት ፐር ዩኒት ኦልዱ 0.1 ነበር የተሰጠው ይሄ የተሰጠን ነው ስለዚህ ይሄ v base old ነው v base old ማለት ቀድሞ የተሰጠ ሲንግል ላይን ዲያግራሙ ላይ ነበረው ነው ይሄ ደግሞ እኛ የወሰድነው ቤዝ ቫልዩ ነው ኒው ቤዝ ነው የምንለው ቮልቴጅ ይሄ የኦልድ ቤዝ ነው ኦሬዲ ሲሰጠን ጊቨን ላይ ያለ s ቫልዩ ነው ስለዚህ s ቤዝ ኦልድ እንለዋለን ይሄ ደግሞ የወሰድነው ኒው ቤዝ ቫልዩ ነው ስለዚህ ኒው ቤዝ
ኤስ ኒው ቤዝ እንለዋለን ዘን ፋይናሊ የምናገኘው ራሱን ነው የሚሆነው ማለት ነው ይሄ ለምንድን ነው የሆነው because at the region 1 ያለው ኤስ ቤዝ ኒው ኤስ ቤዝ ኦልድም እንዲሁም ደግሞ ቪ ቤዝ ኦልድ እና ቪ ቤዝ ኒው እኩል ስለሆነ ነው ስለዚህ በዚህ ወይ በቀላሉ የኒው ፐር ዩኒት ቫልዩን ማግኘት እንችላለን የሪአክታንስንም የትራንስፎርመር 1ንም ትራንስፎርመር 2ንም ወደ ፕራይመሪ ሳይድ አምተን ምክንያቱም የትራንስፎርመር ባውንደሪ ሪጅን ላይ ነው ያለው ስለዚህ ስንፈልገው ወደ ፕራይመሪ ማውጣት ሪጅን ማምጣት እንችላለን ወይ ደግሞ ወደ ሪጅን 2 መውሰድ እንችላለን ማለት ስለዚህ በዚህ ኬዝ እንግዲህ ወደ ሪጅን 2 ተወስዶ ተሰርቷል ማለት ነው ይሄ ዘን የትራንስፎርመር 2 ነው የትራንስፎርመር 2 የሪአክታንሱና ሬዚስታንስ ቫልዩ የሞተሩ ምክንያቱም እነኚህ ሪጅን 3 ላይ ያሉት ናቸው ስለዚህ በዛ ወይ የሁሉንም ፐር ዩኒት ቫልዩ ሬዚስታንሱንም ሪአክታንሱንም እናገኛለን ማለት ነው መጨረሻ ላይ እንግዲህ ያንን ካገኘን በኋላ ኢኩቫለንት ፐር ፌዝ ፐር ዩኒት ሰርኪዩት ኦር ኢምፔዳንስ ዲያግራም የሚባለውን ድሮ እናደርጋለን ማለት ስለዚህ ይሄ ኢኩቫለንት ሰርኪዩት ኦር reactance diagram or impedance diagram of the single line diagram ነው ማለት ስለዚህ የቀደም ያየነው ፓወር ሲስተማችን እዚህ ጋር እንደምታዩት ይሄ አንድ ቮልቴጅ ብለን እንወስዳለን ምክንያቱም ቮልቴጁ እዚህ ጋር per unit value V per unit equals V actual divided by V base ነው ስለዚህ V actual 13.8 ነው divided by 13.8 ነው ስለዚህ አንድ per unit ይመጣል ማለት ነው እዚህ ጋር ስለዚህ ከዛ በኋላ የጄነሬተሩ የራሱ የጄነሬተሩ ሬዚስታንስ እና ሪአክታንስ አለው ቀጥሎ የትራንስፎርመሩ ሬዚስታንስ እና ሪአክታንስ ነው ያለው ቀጥሎ የትራንስሚሽን ላይን ነው ይሄ ቀጥሎ ይሄ ትራንስፎርመር 2 ነው የትራንስፎርመር 2 ከዛ የሞተሩ ዘን መጨረሻ ላይ የሞተሩ አሁን እንግዲህ እዚህ ጋር ምንም አይነት ጄነሬት አያደርግም ሞተሩ ስለዚህ ዜሮ ቮልቴጅ ነው የሚሆነው እዚህ ጋር ማለት ነው ስለዚህ በዚህ ወይ እንግዲህ ያለውን ከረንት ኦር በሆነ ቦታ ላይ ያለውን ቮልቴጅ በሆነ ቦታ ላይ ያለውን ከረንት ኮምፒት ማድረግ እንችላለን በቀላሉ ሲምፕል ሲሪስ ሰርኪት ነው ይሆናልን ማለት ስለዚህ በዚህ ወይ ኮምፒት ማድረግ ኦር አናላይዝ ማድረግ እንችላለን ማለት ነው እንግዲህ በተጨማሪ ሞር ክሊር እንዲሆንላችሁ እዚህ ጋር ሌላ ተጨማሪ ኤግዛምፕል አለ the same ነው ምንም ልዩነት የለውም ኤክሰፕት ጥያቄው የተለያየ በመሆኑ ነው እንጂ ሌላ ምንም ልዩነት የለውም እዚህ ጋም የተሰጡ ነገሮች አሉ ስለዚህ አሁንም ይሄንን በሶስት ዞን እንከፍላለን ማለት ነው ከዚህ ወደዚህ ያለ አንድ ዞን እንላለን ይሄ ደግሞ ወደዚህ ያለው ሌላ ዞን ነው ስለዚህ ሶስት ሪጅን ይኖረናል ማለት ዞን 1 ይሄ ዞን 2 ይሄ ደግሞ ዞን 3 ይሆናል ማለት ነው ስለዚህ በዛ ወይ ለእያንዳንዱ ዞን ቪ ቤዝ ኤስ ቤዝ ዘድ ቤዝ እና አይ ቤዝን ኮምፒት እናደርጋለን ለእያንዳንዱ እዚህ ጋም ኤስ ቤዝ ያው ኮንስታንት ነው ቪ ቤዝ አይ ቤዝ እና ዘድ ቤዝን ኮምፒት እናደርጋለን እዚህ ጋም በሴም ቪ አይ እና ዘድን ኮምፒት እናደርግና ከዛ በኋላ በእያንዳንዱ ላይ ያለው ፐር ዩኒት ቫልዩ ኮምፒት እናደርጋለን ማለት ነው በዛ መሰረት እንግዲህ የጄነሬተር 1 ላይ ያለው ኢምፔዳንስ ፐር ዩኒት ቫልዩ የዚህና ይሆናል ጄነሬተር 2 ላይ ያለው ዘን የትራንስፎርመሩም እንደዛው ትራንስሚሽን ላይ ያለው አክቹዋል ዲቫይድ ባይ ቤዝ ነው የሚሆነው ስለዚህ በዛ ወይ እንግዲህ ኮምፒት አድርገን ቫልዩዎቻችን እናገኛለን መጨረሻ ላይ ያለው የሪአክታንስ ዲያግራማችን በዚህ ወይ ሪፕሬዘንት እናደርጋለን እዚህ ጋር እንደምታዩት በፐርሰንትም ሪፕሬዘንት ሊደረግ ይችላል ኦኬ ችግር የለው በፐርሰንትም ከፈለግን ደግሞ በሬሽዮም በፐር ዩኒት ቫልዩም ሪፕሬዘንት ማድረግ እንችላለን ማለት ነው በዛ ወይ ምን ፈልገውን ኮምፒት እናደርጋለን እዚህ ጋር ይሄንን ሰርኪዩት ስንመለከት እዚህ ግራውንድ አለ እዚህ ጋርም ግራውንድ አለን እዚህ ጋርም ግራውንድ አለ ስለዚህ በቀላሉ ይሄ ራሱን የቻለ አንድ ሰርኪዩት ነው ማለት ነው ስለዚህ ይሄ ከዚህ ጋር ይገናኛል እዚህ ጋር ጄነሬተሮች አሉ ይቅርታ እነኚህ ጄነሬተሮች አሉ ስለዚህ በዛ ወይ በቀላሉ ኮምፒት ማድረግ እንችላለን ማለት ነው እንግዲህ ለዛሬ የነበረን ቆይታ ይሄን ይመስላል ምናልባት ጥያቄ ያልገባችሁ ነገር ካለ ኮሜንት ላይ ታስቀምጡልን ትችላላችሁ በሌላ ትምህርት እስከምንገናኝ
መልካም ጊዜ ይሁንላችሁ